የህዋት ሰዎች ወይ ደግሞ የህዋት ደጋፊዎች ይቃወሙኛል ለማን ተደጋግመው ታነሳው ጸረ ትግሬ የሚል ነገር ነውና እኔ እስካሁን ድረስ ቃወም የነበረው ህዋትን ነው ከዛ ለፊ ህዝብ ላይ ድርሻ አላቀም ነው እያልከ ያለው እንዲህ አይነት ሐሳብ ይዘህ ምንድነው ገንዘብ የሌለው መንገደኛ በሽፍታ ፊት ያፋጫ ያልፋል ይባላል እኔ ማንንም ክሬዲት እንዲሰጠኝ ወይ ማንንም እንዳይጠላኝ ብዬ ማወራው ነገር የተፈጠርኩበት ሲስተም ያስተዳደጌ ባህሌ የኖርኩበት ያ ኢትዮጵያዊነት ዘርን እንድጠላ አርጌ አላደኩም ከየት አመጣዋለሁ መጀመሪያ እኮ እንደዚህ ለመሆን ምክንያቶች ያስፈልጉሃል እኔ የተወለድኩት ጎንደር ነው ጎንደር ከትግራይ ምን ያህል ይርቃል ከአዲስ አበባ ምን ያህል ይርቃል ይሄ ይለካ በጎንደር ዙሪያ አካባቢ አብዛኛው ተዋልዶ ተጋብቶ የኖረው የትግራይ ህብረተሰብ ነው ከየት ወጥተ ነው ድንገት አንድ ህዝብ ጠላለው የሚል ስሜት ከየት ይመጣል ግን ቀላሉ ማስረጃ አየመን መሰለ ብዙ መጽሐፍ መግለጽ ቪዲዮ መሰብሰብ ወይ ምንም ማያስፈልግ ታማኝ ትግሬ ጠላል ብትለው አንድ የትግራይ ልጅ ዝም ብሎ ሊያመን ይችላል ማስረጃ ማያስፈልገው ነገር ምክንያት አለኝ ወይ አንድ ሁለተኛ ለምን ለምን በምን ምክንያት እኔ ስልጣን ላይ የነበርኩ ሰው አይደለም እኔ መድረክ የማይበቃኝ ሰው የነበርኩ ሰው ነኝ ያ መድረክ ማን ወስዶብኝ ነው በአንድ ህዝብ ላይ ያነጣጠረ ጥላቻ ሊመጣብኝ የሚችለው ግን በቀላሉ ዝም እናሰኘዋለን እንዲህ ካልነው ይፈራ አንዴ አልፈራም ለምን እኔ ህዋት አሁንም ደግሜ የምለው ከ21 አመት በፊት በኢትዮጵያ መንበረ ስልጣን ላይ አልነበረም እሱ ባልነበረበት ዘመን ተፋቅሮ የኖረ ህዝብ ዛሬ ከመሬት ተነስቶ አንድን ህዝብ ሊጠላበት የሚችልና እነሱ ሲጠፉ የትግራይ ህዝብ የሚጠፋበት ምክንያት በምን መለኪያ ነው እንዲህ አይነት ሂሳብ የሚታሰበው እና በማንም ላይ እንደነገርኩ ላቶ መለስ እንኳን አልቀሻለሁ እኔ ላቶ ታምራት ላይ ነኝ እንግዲህ ያስገረፉኝ እሳቸው ናቸው አሉ በህይወት ያዩኛል ያልኳቸውን ያውቃሉ በቀዝቃዛው እየተነከርኩ የተገረፍኩት ባቶ ታምራት ላይ ነኝ ምክንያት ነው ለሳቸው እንኳን ጥላቻ የለኝ እንኳን ለህዝብ በምን ምክንያት አሁንም ግን ማቆሚያው ታማኝን እንዲህ ብለን ካስደነገጥነው ነው በፍጹም ህዋት ይዘር መስመሩን ቀይሮ ኢትዮጵያዊ መንፈስ ኖሮት እንደማንም የፖለቲካ ድርጅት ሊንቀሳቀስ የሚችለው በኢትዮጵያዊ መንፈስ ከዘር ጥላቻ የጸዳ ፖለቲካ ፕሮግራም ሲኖረው ነው አሁን ህዋትን እኮ እንነጋገር ካል በማስረጃ ነው ማሳየህ ሲጠነሰስና ውጥኑ ጸረ አማራ ሆኖ የተቋቋመ ድርጅት ነው በዛ መንፈስ ስላደጉ ሌላውም በዛ መንፈስ የሚታገላቸው ስለሚመስላቸው ነው እኔ በኩልነት የምንኖርባት ሀገር ትሁን የዘር ጥያቄ ምን አመጣው መታወቂያ ላይ ስምህ ያስፈልጋል መለያ ነው እድሜህ ያስፈልጋል ከአንዱ የሚበላለጥበት ነው ብሔር መታወቂያ ላይ ሲወጣ በምንድን ወዳደር ነው ያንተ ከኔ እንዲበልጥ ነው መታወቂያ ላይ የገባው ይሄ ለኢትዮጵያ አይጠቅም በረጅም ርቀት ያጠፋፋናል ብዬ ነው ይሄን በተመለከተ የዛሬ በ1985 በኢትዮጵያ 19 ሊሆን 19 አመት እሱም ቪዲዮ አንድ ጊዜ ማሳየት ይቻላል በዚህ ዙሪያ ነገ ሊመጣ የሚችለው እኔ በትንቢትነት አይደለም የተቃወምኩት በዘር ስንደራጅ መጨረሻው በዘር ፍቅር የሰከረና በዘር ጥላቻ የሰከረ ሁለቱም አደጋ ስለሚያመጡ በሶማሊያ ችግር አብረን ስንጨነቅ በዩጎዝላቪያ ቆመን ስንሳለቅ በእንጀራ አባታችን በሩሲያ ስንስቅ ከነሱ ሳንማር ካለፍነው በኋላ 40 መንግስት ሆነን ክልል ስናበዛ እንዳንታየ ፓስፖርትና ቪዛ ዛሬ መድገም ይቻላል እድሜ ለዲሞክራሲ ልገማው ለታዳ እንኳን እንግዲህ በሶማሊያ ችግር አብረን ስንጨነቅ በዩጎዝላቪያ ቆመን ስንሳለቅ በእንጀራ አባታችን በሩሲያ ስንስቅ ከነሱ ሳንማር ካለፍነው በኋላ 40 መንግስት ሆነን ክልል ስናበዛ እንዳንታየ ፓስፖርትና ቪዛ
የራሴን የግል ታሪክ የዛሬ ዓመት የነገርኳችሁ ዛሬ ደግማለሁ። የወንድ ቅድሚያቴ ከመንዝ ተነስቶ በእጇ ተቀመጠ አንድ ኦሮሞ አግብቶ ያቺ ኦሮሞይቱ የኔ ሴት ቅድማያት ልጅ ወልዳ አሳደገች የኔን እናት አባት ለአቅመ አዳምም ስትደርስ በጥሩ እንዳደገች ከመቀሌ መጣ አንድ ትግሬ አገባች። ይህ የአያቶች ልጅ ይህ የተወለደው አባቱ ነው ትግሬ አማራ ኦሮሞ ነው። ለአቅመ አዳምም ሲደርስ አንዲቱ ልጅ ወልዶ ልትኖር አዲስ አበባ የመጣች ከሶዶ ጉልቻ ጎልተው ሲኖሩ ተዋደው አብረው ፍሬም ማዩ እኔን ወንድ ወልደው ኦሮሞም ትግሬም ነኝ ጉራጌም አማራ ዘሬ ማን ሊባል ነው ማን ተብዬ ልጠራ? ዘሬም ዜግነቴም በአንድነት አንድ ነው። ዘሬን አትጠይቁኝ ዘሬ ኢትዮጵያዊ ነው። ራሳን በፍቅር እንድናሸንፍ ጉልበት የሚሰጠን የምናስበው እንድናደርግ ይህን ቀን ፈቅዶ እንዲህ ያሰባሰበ ኃያል አምላክ እግዚአብሔር የተመሰገነ ይሁን። ሙስሊም እህትና ወንድሞቼ እናንተንም ሰላም አለይኩም ወራህመቱላሂ ወበረካቱ ላለው እንዴት መታደል ነው። ይሄ በእግዚአብሔር ኃይል እንጂ በእኔ የሚሆን አይደለም። ለኔ ነው የሆነ ሸይጣን ለኔ ነው እንደዚህ ቆማችሁት ይህን ክብር የሰጠኝ አምላኬ እንደገና ክብር ምስጋና ለእሱ ይሁን። እንደገና ይሄ እንዲሆን እኔን ያከበራችሁበት ምክንያት እኔ እንደሚገባኝ ያ ምንም ሳይኖራቸው ምንም በሌለበት ዘመን ስለወደፊት ስለምንፈጠረው ልጆቻቸው ብለው በባዶ እግር በመርዝ ጭስ እየሞቱ ስለ ሀገር ቀባሪያቸው በሜዳ ላይ በቀሩት አርበኞች ኢትዮጵያ የሚለው መንፈስ ለዘላለም እንዲኖር የከፈሉት መስዋዕትነት ያን ሐሳብ እንድናገር እድል ስላገኘ ለዛ ሐሳብ ነውና የቆማችሁት። ኢትዮጵያዊነት ለዘላለም ይኖራል። በርግጥ ባለፈው 5 ዓመት በጣም ከቀጭንነት ወደ ወፍራምነት ከዛ አልፎ እንደዚህ ባለ ዱቄት ጸጉር እስከሆን ድረስ የቆየውበት በህዋት ደጋፊዎች አነጋገር መጮህ እንደምን አመጣ 25 ዓመት ጮክ ይሉ ነበር። በአንድ በኩል እውነት ይመስለኝ ነበር። የጮኩበት ፍሬ አፍርቶ ጎንደር ከተማ ውስጥ ኢትዮጵያዊነት ሲዘከር ስላየው እግዚአብሔር እንኳንም ፈጠርኩ ለማለት ይችላል። ወደዚህ ስመጣ ታማኝ ወደ ጎንደር በዓል ልትሄድ ነው ብለው ሰዎች ቴክስትም ስልክም ጥያቄ ጠይቀውኛል። አንተም ታማኝ አንተም እንደዚህ በቃ ዘረኛውን ወረድክ በቃ አንተም ወደ ዘመዶች ሄድክ አሉ። በርግጥ እኔ ፈልጌ ጎንደር አልተወለድኩም። በወጣትነት ዘመኔ ከምርጫ ተሰጥቶኝ ቢሆን ከጎንደር አሜሪካ በወለድ ፈልግ ነበር። አሁን ሳስበው ደግሞ ያ በወጣትነት መመኛው ነው። አሁን ሳስበው እንኳንም ተወለድኩ ራይት ጎንደሩን አቆዩት። አስተዳደጋችን ታውቁታላችሁ። ብዙ ጫማ ቅያሬ አልነበረንም። ባክፓክ ምናምን የለንም። በግልጽ ከተነጋገር 5 ትምህርት በአንድ ደብተር ነው የተማርነው። ይሄን ያህል የሀብታም ሀገር አይደለችም ኢትዮጵያ። አይደለም እንዴ? እምቢ የሚሉ ነፃነትን የሚወዱ ለመሞት ፈቃደኛ ሆኖ የተፈጠሩባት ኢትዮጵያ እንኳንም ከደሃ ጀግና ህዝብ ተፈጠርኩ ያሰኛል። እና ወደዚህ ስመጣ ለምን ያሉት ለምን ወደ ጎንደር አይደለም እኮ እኔ የምመልስላችሁ ትናንት ጎንደር አደባባይ ላይ ያየሁት ድምጽ ትናንት በብሔር ብሔረሰባችሁ አስቡ። የእናንተ ማንነት ይሄ ብቻ ነው።
25 ዓመት በመንግስት ፖሊሲነት በቴሌቪዥን በሬዲዮ ሌላው ለሌላው እንዳያስብ ሰው ከፊታቸው የመኪና አደጋ ሲገጥመው እንኳን ሮጦ ከማንሳት ይልቅ ዘሩ መጀመሪያ ማን ነው እንድንል ተደርገን ነው 25 ዓመት የታዘዝነው። ይሄን ሁሉ ቀዳደው ወጥተው የኦሮሞ ደም የኔ ደም ነው አቆሙ ሲሉ የሰማነው 25 ዓመት የሰበኩለት 25 ዓመት ከአውሮፓ ህብረት ከአሜሪካ አግኝተው ኢንቨስት ያደረጉት ሐሳብ ተሸነፈ። ጎንደር ውስጥ ተቀደደ። የተነገረው ድምጻችን ይሰማ የኦሮሞዎችን ወንድሞቻችን አትግደሏቸው ጋምቤላም የኛ ደም ነው ያለ ሲጮህ የሰማሁት። ከዚህ የበለጠ ፍስሐ ከዚህ የበለጠ ደስታ ምን አለ? ለምን ነበር የጮህ ነው? ስለዚህ ዛሬ ከተገናኘ ይሄ የጎንደር ህብረት ይህን ስብሰባ ሲያዘጋጅ ስለጋበዙኝም በእውነት በጣም አመሰግናለሁ። ስለሰጡኝ አክብሮትም ከልብ አመሰግናለሁ። አብሬ ግን የምለው አለ የጎንደር ህብረት የጎንደር ህዝብ ያነሳውን ጥያቄ ተቀብሎ ከኢትዮጵያ ህዝብ ጋር ለማበር የፈጠረው መድረክ በጣም አስደስቶኛል። ቴዎድሮስን የፈጠረ ሀገር ሌሎችም ስለ ኢትዮጵያ ሲሉ የሞቱ ማስታወሳቸው በኢትዮጵያ ታሪክ ውስጥ እንደነ ኮሎኔል በላይ አስጨናቂ ምጽዋ ላይ ሰንደቅ ዓላማ ለብሰው የቴዎድሮስን ጽዋ እድል ዛሬ ስላገኘው ብለው ወደ ውቅያኖስ ዞረው ራሳቸውን ያጠፉ ሌሎችም የሞቱበት ሀገር መነሻው መድረሻው ኢትዮጵያዊነት ነው። ከዛ ያነሰ የጎንደር ዲሞክራቲክ ሪፐብሊክን ልትመሰርቱ ያሰባችሁ ካላችሁ ጦርነቱ መጀመሪያ ከኔ ጋር ነው የሚሆነው። ይሄን ተታውቃለሁ። ስለዚህ መነሻችንም መድረሻችንም ኢትዮጵያዊነት ብቻ ነው። ይደገም መነሻችን ኢትዮጵያዊነት ሁላችሁም መነሻችን መድረሻችን እግዚአብሔር ጋር በተግባር እናያለን። አትጠራጠሩ። ትናንት በአጋዚ ጦር ባህር ዳርም አምቦም ነቀምትም ሐረርም ጎንደርም ባህር ዳር ደብረ ታቦር እስቴ በሙሉ የወደቁት የኛ ወንድሞች ናቸው፣ የኛ እህቶች ናቸው። ቅድም እንዳልኳችሁ ፌስቡክ ዛሬ በፈለግነው ሰዓት የፈለግነውን ነገር መልእክት የምናስተላልፍበት ነው። በሚያሳዝን ሁኔታ ኢትዮጵያ ውስጥ ለመጀመሪያ ጊዜ ላይቭ ሰዎች ሲገደሉ ማየት ይቻላል። ላይቭ እንደ ኢንተርቴይንመንት አጋዚ ምረት ስለሌለው ስልካችሁንና ፌስቡካችሁን ኦን አድርጋችሁ ኤኒ ታይም ሰው ሲገደል ማየት ትችላላችሁ። ይሄን ለማጋነን ለቃላት ማሳመሪያ ለምጠላቸው ቡድኖች ሐሳቤን ለመሸጫ አይደለም ይሄን የምጠቀምበት። በኢትዮጵያ መሬት ጓደኞቻቸው እያዩ እናት አባት እያዩ ሰዎች ሲወድቁ በፌስቡክ ላይቭ አይተናል። ይሄ ነገር መቆም አለበት። ታላቁ ሀገር አሜሪካ ከበዓሎች ሁሉ ብዙ ጥሩ በዓሎች አሏቸው። የእናቶች ቀን ደስ የሚል በዓል ነው አይደል? በጣም ደስ ይላል አይደል? የኛ እናቶች ይሄ ድል አላቸው። ዘመን በተቀየረ ቁጥር የኛ እናቶች እንዲህ አይነት ደስታ አይተው ያውቃል? የምሬን ነው የምላችሁ። በአመዛኙ በቀዳማዊ ኃይለ ሥላሴ ጊዜ በየሜዳው ሰው አይገደልም። እኔ ፖለቲካሊ ኮሬክት ለመሆን ወይም ደግሞ በዚህ ላይ ዲያሎግ እንዲፈጠር አይደለም። ቢያንስ በቀዳማዊ ኃይለ ሥላሴ ጊዜ እናቶች ልጆቻችን ይሞታሉ የሚል ነገር አልነበረም። በአብዮቱ ጊዜ እናቶች ያለቅሱ ነበር፣ ባልወለድን ይሉ ነበር አይደል? ዛሬም ይላሉ ይውጣልኝ ከሀገር ብለውት ሲወጣ ያዩት ወይ ባህር ይበላዋል ወይ ሰው ይገድለዋል ብሎ ተኝተው አያውቁ። እዛው ወልደው ያሳደጉት ልጅን መቼ እንደሚሞታ ለኛ ዲሞክራሲ ቅንጦት ነው።
ልጅ ወልዶ ማስታደግ የሚባለው ፕራዮሪቲ እኮ ነው ኢትዮጵያ እናቶች ያጡት። ልጃቸው ተወልዶ አድጎ ሲመረቅ ማየት እኮ ነው ያቃታቸው። ይሄን እድል መፍጠር እኮ ነው ያቃተን እንደ ሰው እንደ ህዝብ። እውነቴን እኮ ነው የምላችሁ። የኢኮኖሚ ፖሊሲ ነው እንደሚያጣላ እንደ ሰው መኖር እኮ ነው ያቃተን። እያለቀስን ሳይሆን እየተደማመጥ እየተቻቻል እየተነጋገርን ይሄን ነገር እንለውጠዋለን። እንዴ ኢትዮጵያዊ እናት መሆን መርገምት ነው እንዴ? በጣም በምድር ላይ እኮ ትንሹም ነገር ነው ኢትዮጵያ ህዝብ የጠየቀው። ወልዶ ማሳደግ አሳድጎ ማስመረቅ። ይሄ እኮ ብዙ ነገር አይደለም። ለአንድ ሀገር ብዙ አይደለም እኮ ይሄ። የሚያሳዝናችሁ እኮ ገለው የሚሰጧቸው ስም ወይ ዘራፊዎች ናቸው ወይ ሽብርተኞች ናቸው ወይ የኤርትራ ተላላኪ ናቸው። ይሄንን ነው ማቆም ያለብን። ይሄ ነው ላለፈው ዓመት እንዳትሳተፉ ፖለቲካ ጥሩ አይደለም የሚሏችሁ፣ ፖለቲካ ትግቡ የሚሏችሁ። እኔ ከዘፈኑ ይሄን መርጬው ይመስላችኋል? የዘፈኑ ቦታ እንዴት ሰላም እንዳለው ታውቃላችሁ? በጣም የሚመቸውን ቦታ ትቼ እዚህ የመጣሁት ይመስላችኋል? ጥቅም የሚገኝበት ይሄ አይደለም። እንዲህ ያማል፣ ውስጡ ያማል። ይሄ ግን ይቀየራል። ሊቀየር ጫፍ ደርሷል። እንዳትሸሹ ነው የምጠይቃችሁ። ይሄ ይቀየራል። እንዴ በተለያየ ምክንያት ከሀገራችን ልንወጣ እንችላለን። ወደ ሀገራችን መግባት መብት ነው። መንግስት የሚሰጠን አይደለም፣ መብታችን ነው። የሀገራችንን መሬት መግዛት መብታችን ነው። 500 ካሬ ሜትር ህይወት በዚህ ይለወጣል እንዴ? ለ500 ካሬ ሜትር ተሸማቀን ሐሳባችንን ሳንገልጽ እንደ ልባችን ሳንሆን ምን ሊያደርግልን ነው ያ መሬት? እዛ 500 ካሬ ሜትር የሚሰራው ቤት ምን እንዲያደርግልን ነው? አሜሪካን ሀገር ያለ ረፍት ሰርተን ያጠራቀምነውን ገንዘብ ለ500 ካሬ ሜትር በሰላም ለማንተኛበት ካድሬው አየኝ አላየኝ እያልን ምን ያደርግልናል? እንደ ተሸማቀቅ ሞተን ተሸማቀን ከምንገባ በነፃነት የምንገባበት በሰውነታችን የማንሳቀቅበት ሀገር እንዲሆን የጋራ ትግል ያስፈልጋል። የነታማኝ ትግል አይደለም ይሄ፣ የሁላችን ነው። ስንወጣ ማገር ቤት ስንገባ ማገር ቤት ማንም የማይጠይቀን እንደ ዜጋ እንደ ኢትዮጵያዊ እኩል ሆነን ተፈትሸን እኩል ምንወጣ እኩል እንድንገባ ነው። በጣም ሲምፕል ነው እኮ ጥያቄ። ይሄንን ግን የማይቀበሉት እነማን ናቸው? በዓለም ላይ ወታደርነት ክቡር ሙያ ነው ታውቃላችሁ። ምክንያቱም በጸሎት በጂም በምግብ ማስተካከል የምንጠብቀውን ህይወት በፈቃደኝነት ለህዝብና ለሀገር መስጠት ነው ወታደርነት አይደለም። የምንሰስተውን ህይወት እኮ ነው ወታደሮች ህይወት የሚሰጡበት። ይሄን ያደረጉ የኢትዮጵያን ወታደሮች ለማኝ ነው ያደረገው ይሄ ስርዓት። ይሄ እንዳምቶ በመትካቸው የአራተኛ ክፍል ጄኔራሎች ሾመ። ሐሜት አይደለም፣ ላፕቶፑ ስላልሰራ ነው እንጂ ሐሜት አይደለም። አሳያቸዋል። እነዚህ ናቸው እንግዲህ አገር እየመሩ ያሉት። ሰው በሙያ ብቃቱ በችሎታው ተመርጦ ተወዳድሮ አሸንፎ የሚመራበት አገር እንዲሆን በማንነቱ አይደለም፣ በዘር ማንነቱ አይደለም። በዘር ማንነት ከሆነ አሁን እዚህ ውስጥ 60% ጎንደሬዎች አላችሁ። ከኔ ውጪ ሌላ እንደማትመርጡ ተስፋ አለኝ አይደል? ነው ሌላ አስባችኋል? እዚህ ሀገር እየኖር የዚህን ሀገር የቀን ቀን ህይወት እያየን ሰዎች በችሎታቸው የት ተነስተው የት እንደሚደርሱ እያየን በዘር እያሰብን የኔ ዘር ከሆነ ማህይምም ቢሆን ይምራ የሚሉ አሜሪካ የሚኖሩ ጉዶች ያሳዝኑኛል። ወያኔ ሲገድል
ልማቱን ለማደናቀፍ ነው የሚሉ አሉ። ልማቱን ለማደናቀፍ ስፋልቱን የሚገነባውን ህንጻ ያንን ነው የሚያደናቅፈው። የሰው ልጅ ነው የአስፋልት መስሪያ የህንጻ መስሪያ ዲዛይን የሚያወጣው የሰው ልጅ ነው። የሰው ልጅ የገደሉ ህንጻ ማክበር ምን ማለት ነው? የማያስቡ ሰዎች የተቀመጡበት ሀገር ስለሆነ ነው ከሰውና ከህንጻ የተመረጠው። መጀመሪያ ለምን ይገደላል ብላችሁ ጠይቋቸው። የሚሰጧችሁ መልስ ልማታዊ ጉዟችን እንዳይደናቀፍ ነው የሚሉት አይደል? ካሁን በኋላ እንዲህ አይነት ውይይት ውስጥ አትግቡ። ውይይታችን የሚሆነው አንድ ሰው አንድ ድምጽ ኖሮት በኢትዮጵያ ውስጥ በእኩልነት የምንኖርበት የህግ ስርዓት እንዲፈጠር ስለሆነ ከዛው ድርድር ሊኖረን አይገባም። ህግ የሚያስተዳድራት ሀገር እንድትሆን ነው ልፋታችን። ስለዚህ ባለፈው 25 ዓመት የደከማችሁ የወጣችሁ የወረዳችሁ የቆሰላችሁ ተስፋ የቆረጣችሁ ተመልሳችሁ የመጣችሁ ብዙ ፈተና አለ። ዳገት ነው ፖለቲካ፣ በርበሬ ነው ፖለቲካ፣ ሚጥሚጣ ነው ፖለቲካ። ያቃጥላል፣ ይለበልባል። ግን ቢያንስ ከሌላው የሚለየው ሰላም ያስተኛል። ምክንያቱም ፖለቲካ ውስጥ የተገባው ገንዘብ ለመስራት አይደለም፣ ጥቅም ለማግኘት አይደለም፣ በየቀኑ መቁሰል ነው። የሌላውን ሰው መብት መጠየቅ ነው ፖለቲካ። በእኩልነት ለመኖር የሚደረግ ነገር ነው። ዛሬ ይሄን ላደረጉልን ላለፈው 25 ዓመት የታሰሩ የተፈቱ የተሰደዱ ከኑሯቸው ከልጆቻቸው ከቤተሰባቸው ብዙ መከራ የደረሰባቸው ዛሬ ልናከብራቸው ይገባል። የደከሙት ድካም ፍሬ ያፈራ ስለሆነ በመላው ኢትዮጵያ ለመብት ትግል የደከሙትን ሁሉ በማጨብጨብ አክብሮታችሁን ስጡልኝ። በደም ስማቸውን ልጠራው ብዙ ናቸው፣ ግን ብዙዎቻችን አምተናቸዋል። ኑሮ ማይዶ አርፋ አይቀመጥም፣ እንዲህ አያረግም፣ እንዲህ ነው ያልናቸው ልጆቻቸው ባለቤታቸው የጣሏቸው ሄዷቸው ብዙ ናቸው በኢትዮጵያ ፖለቲካ በመሳተፋቸው። ያ የነጻነት ቀን ሲመጣ ልክ ዛሬ እንደተሰበሰበ ነው የኔ ምኞት ልንገራችሁ። ልክ ይሄ ቦታ አሁን ብሔራዊ ቲያትር ቢሆን አንደኛ ከፍላችሁ ነው የምትገቡት፣ ሁለተኛ ስመጣ ደግሞ በደም ነው የምትቆሙት ያን ጊዜ። ምክንያቱም ብዙ ሰው ነው የሚገባው ብሔራዊ ቲያትር። የኔ መድረክ የኔ ቤተ መንግስት እሱ ነው። እዛ ለመሄድ ነው የምታገለው። እዛ ለመሄድ ግን የማንም አሽከር መሆን አልፈልግም። ሳሞራ ያዘዘ ግዴ እየፈቀደ አይደለም መኖር የምፈልገው። ህግና ስርዓት ያለባት ሀገር ሆና በነፃነት እንደፈለኩ እንደሆነ ነው። ስለዚህ ትናንት ለኛ መብት ሲሉ የታሰሩት የተገደሉት እስከ ዛሬ ዕለት ድረስ ዛሬ 1-4 ሞተዋል። ቁጥር ሆኗል። ኢትዮጵያ ውስጥ መሞት ቁጥር ሆኗል። ደብረታቦር 4 ሰው፣ እስቴ 1 ሰው ሞቷል። አምቦ ዛሬ 3 ነው። ገርጂ 27 ነው። እንዲህ ቁጥር ሆኗል የሰው ልጅ። ግን እናት ለእያንዳንዱ ልጅ 9 ወር ከ9 ወር በኋላ ደግሞ ያማጣችው ምጥ ያለ አንስቴጃ የከፈለችውን አስቡት። ለህዋትና መሪዎቹ ግን ቁጥር ነው። 3 ሰዎች አደጋ ላይ ያደርሱ ሲሉ እርምጃ ተወሰደባቸው ነው ለነሱ። ለአንድ እናት ግን አንድ ልጅ ምን እንደሆነ አስቡት፣ ፍረዱ። እውነቴን ነው የምላችሁ። በቅርብ አንድ ኢንተርቪው ኢሳት ላይ ሰጥቼ ነበር። ሀብታሙ አያሌውን አይታችሁታል? ደም ላዩ ላይ እየተቀዳ በየቀኑ። እውነቴን ነው የምላችሁ። እንደው ማሰብ የሚችል ሰው መንግስት እኮ መሆን አያስፈልግም፣ ኢትዮጵያዊ መሆን ነው የሚያስፈልገው። ኢትዮጵያዊ በጋራ ኦሮሞም ሆኖ ትግሬም ሆኖ አማራም ሆኖ ኮመን የምንጋራ አንድ ነገር አለ። ለቅሶውን እኮ አብረን ቁጭ ብለን ነው የምንጋራው። ብንጣላ እንኳን ጎረቤት ሆነን ብንጣላ እንኳን ለቅሶ ላይ እኩል ነው የምንቀመጠው። አንድ ሰው ደም በየቀኑ አልጋው ላይ እየተቀዳ ወጥቼ ልታከም ሲል እንዴት ይከለከላል? ደክሟል እኮ በቃ። ከዛ በኋላ መጥቶ ምንም አያረጋቸውም እኮ። እንዲህ አይነት ጭካኔ ያለ እያዩ በየቀኑ ዳኛውን ቼክ አድርግ ይሉታል። የሚተርፍ ስለሚመስለው 2 ወር ቀጥሬዋለሁ ይላል እስኪሞት ድረስ። እንዲህ አይነት ግፍ ይሰራል። ልጅ የወለደ ሰው ይሄን ያረጋል እንዴ? ከሰው ደረጃ እኮ እየወረድን ነው። ማንም ይሁን እውነቴን ነው የምነግራችሁ። አቶ መለስ ሞቱ የተባለለት
ብያለሁ። የእውነቴን ነው የምነግራችሁ፣ ለማሾፍ አይደለም። ምንም የሆኑ ልጆች ስላሏቸው እና ልጆቻቸው ሲሰሙ እንዴት ይሆኑ ብዬ የእውነት ነው የምነግራችሁ። እንዴት ነው እንዲህ አይነት ጭካኔ? ከምን አይነት ወላጅ ተፈጥረው ነው በሰው ሞት የሚደሰቱት? ምን አይነት ሰዎች ናቸው? ግን የምመክራችሁ በእነሱ አውሬነት ወደ አውሬነት እንዳንሄድ እንጠንቀቅ። የሚገፉን በሙሉ አውሬ እንድንሆን ነው። ሰው መሆናችንን ማሳየት አለብን። ሰሞኑን አይታችኋል። የ25 ዓመት የሥራ ውጤት እነሱ የሚነግሩ የ11 ነጥብ የኢኮኖሚ እድገት፣ የከተማ ህንጻ ግንባታ ምናምን የሚነግሯቸው አይደለም። ሰሞኑን ፌስቡክ ላይ ታያላችሁ። አንዲት ትንሽ ልጅ 22 ዓመት ብገምት በጣም ከፍ ካረኳት 25 የሚሆናት ልጅ ሄለን ትባላለች። ብዙ ሰዎች ተቆጧት፣ ሰደቧት። ለምንድን ነው የምትሰድቧት? እቺ 23 ዓመት ልጅ አታሳዝናችሁም? የህዋት የ25 ዓመት ውጤት ነች። ይሄንን ነው ያሉ ጡጦ ሳይሆን ይሄንን የሰጧት። ትፈርዱባታላችሁ? ክፋትና ጥላቻ ብቻ ተጠጥቷት ወጣች። ምን ታር የተማረችውና የነገረችን እንዴት ነው እሷ ላይ የሚፈረደው? ከዛ በኋላ የሆነውን አይታችኋል። የተናደዱ ኦሮሞዎች፣ የተናደዱ አማራዎች እየተነሱ እሷን ይናገራሉ። ይሄ ነው ትርፋችን። ይሄ ነው አያችሁ። ከዚህ ሁሉ ከሻሸመኔ አዲስ አበባ ወይ ደግሞ ከሐዋሳ ነቀምት ያለው መንገድ አይደለም ይሄኛው ነው የሚያመው። ከዛ ስፓልት ይሄኛው ኮረኮንች ነው። ነገ ልጆቻችን እንዲሆኑ ነው ወይ የሚያድጉት? ይሄ ነው የተዘራው። ይሄ ነው የሚያመው። ሰው እንዴት እንዲህ አይነት ጥላቻ አጥንት ውስጥ ይገባል? ይቺ ልጅ እኮ ምንም አታውቅም። እውነት ምንም አታውቅም። የነገሯትን ብቻ የተነሳች ትናገራለች። እንዴት ለልጆቻችን ጥላቻ እናጠጣለን? እንደዚህ ነው የሚያሳብደው ዘር። ስለዚህ ይሄ ነው የተደገሰልን። ይሄ በምንም መለኪያ የኛ ምላሽ ሊሆን አይገባም። ማዘን ነው ያለብን። እንዲህ አላደግንም። እኔ እንዲህ አላደግኩም። ስለዚህ እነዚህን እንደ ፔሸንት ወስደን ስርዓቱ ያሳመማቸው ናቸው። ስርዓቱ የወጋቸው በሽታ ሲምፕተሙን ነው እያየን ያለነው። በበሽተኛ ይሳቃል የአሜሪካ ነገር። እውነቴን ነው የምላቸው። እነዚህ ልናዝንላቸውና መድኃኒት ነው መፈለግ ያለብን። መድኃኒቱ ደግሞ ኢትዮጵያዊነት ብቻ ነው። ለዚህ ምሳሌ የሚሆነው ጎንደር ህዝቡ ያረጋውን እንይ። ይሰማችኋል? ቤንሻንጉል፣ አፋር፣ እስላም፣ ክርስቲያን፣ ኦሮሞ፣ አማራ አንድ ነው እያሉ ነው የወጡት። ይሄ ነው መድኃኒቱ ለቅድም ላይ ያያችሁት በሽታ። እደግመዋለሁ፣ ይሄን እንደገና እንድታዩት ጠይቃችኋለሁ። የሚገርማችሁ ሌላው በጣም ደስ ያለኝ የኦሮሞን ጥያቄ ኦፍኮርስ በኦሮሞ ጥያቄ ላይ ኢትዮጵያ አይደለንም የሚሉ ሰዎች አሉ። በግድ ነው የሚሉ አሉ። ብዙ ነገር ሰምታችኋል። ስሜት ሌላ ነገር ነው፣ መሬት ላይ ያለው ሌላ ነገር ነው። ስለዚህ ጎንደር ላይ ያየነው የሚያስመካው ነገር በአጋዚ ፊት ለፊት የኦሮሞ ደም የኔ ደም ነው የሚሉ ወጣቶች መፈጠራቸው ቅድም ካየነው ከነዛ ወጣቶች ጋር እኩል የተፈጠሩ ደግሞ ለኢትዮጵያዊነት ለመሞት የተዘጋጁ ናቸው። እነዚህን ሶሊዳሪቲ ለኦሮሞ ወንድሞቻችን ያደርጉት ነው።
ፎቶ ነው ተመልከቱ። ልድገመውና ይሄን እንድታዩት በጎዳና ላይ የሚፈሰው የኦሮሞ ወንድምና እህቶቻችን ደም የኛ ደም ነው። የህዝብን ጥያቄ መጠየቅ ሽብርተኝነት አይደለም ነው የሚለው። ይሄ ልጅ ያዘው ወጣት ነው እንደምታዩት ተመልከቱት። የአማራ ማንነታችን ለድርድር አይቀርብም ይላል። ጥሩ ነው። በአሁኑ ሰዓት ህወሓትም ሌሎችም አክራሪዎች የሚጠቀሙት አማራና ኦሮሞ እሳትና ጭድ ነው የሚሉት አይደል? የዚህ መፈክር ግልባጭ ነው። ታያችኋል። በኦሮሚያ የሚደረገው ግድያ ይቁም ነው የሚለው። እንደገና ይውት በኦሮሞ የሚደረገው የወንድሞቻችን ግድያ ይቁም ነው የሚለው። እጃቸውን በማጣመር ለኦሮሞ ወንድሞቻችን ድጋፋቸውን ሲያሳዩ አቆምኩት። ይቅርታ ተመልሰው እሱን ነገር ድምፁ ቀንሰብኛል። እንደገና ይሄን ይመስላል። በኢትዮጵያ ውስጥ እንዳያችሁት ከሁሉም የሚከብደው ቅድም የነገርኳችሁ ይሄን እንድታዩ አልፈቅድም ነበር። ግድያ ይሄን ይመስላል። ብዙ እንድታዩት አልፈቅድም። ግን ለምንድን ነው ነፍስ እንደዚህ ሊረክስ የቻለው? ለምን እምቢታን እንዴ ማለት ለምን አጣ? በራሳችን እንድንቆጭ አይደለም። ዛሬም እውነትን መጋፈጥ ያልፈለገው መንግስት ምንድነው ያለው? ይሄ ሁሉ ህዝብ ወጥቶ ጥቂቶች ናቸው አይደል? የሻቢያ ምናምን ያሏችሁ ይሄን ጥቂት ህዝብ እንድታዩት ፈልጋለሁ። በጣም የህዝብ ነው ጥቂት የተባለው ይሁት ድረስ እንደሆነ እንድታዩት ነው።
አይነት ቁጥር ነው ያለው ህዝቡ። ይሄን የተለየ የሚያደርገው ግን ከሁሉም መሰላችሁ በጣም የተለየ የሚያደርገው መሰለፍ ክልክል ነው ሲባል ማን ነው ፈቃድ ያረጋችሁ እናንተን ብሎ ጥሶ ነው የወጣው። ለዚህ ነው ህዝብ መከበር ያለበት። ስለዚህ የ25 ዓመቱን ሰቆቃ መከራ ፍርሃት የህዋትንም ትቢት ላስተነፈሱት ከጎንደር እስከ ሐረር ከሐረር እስከ ነቀም ከነቀም እስከ አዲስ አበባ በመላው ኢትዮጵያ ለኛ ነፃነት ሲሉ ህይወት ለከፈሉት አንድ ጊዜ የክብር ጭብጨባ እንድትሰጧቸው ጠይቃለሁ። በደም በጣም አመሰግናለሁ። ጀግኖች ሀገር ወልቃይት ጠገዴ ብለሽ ጠይቄ ዘመቻ ሄደው ተላደላቂ ሀገራቸው ላይ ተሰፊ ጥላ ሰው አስታራቂ በረሃ ወርደው በቀይ ትራክተር ዋልካ ሰጣቂ በነጭ ለትሪ እናት የማሪ ሰሊጥ አራቂ የወልቃይት ልጅ የተሸነጠው ያድራል ሌሊቱን እንደታጠቀው ተብሎ ሲደወል አሁን የሚደርሰው ወራ አንቺ ሁመራ አንቺ ዳንሻ አንቺ ለምለም አንቺ በሐከር አንቺ ለምለም አንቺ እርጎያ አንቺ ለምለም ካሊነ ካሻልኛ እያለን እንደነዚህ ሳይሳን ሆነ አፈር የፈራን ጠገዴ ተወልዶ የፈራ እንደው እናት ግን ጠይቅ ዘር ቀይራ እንደው ሰውየው ቀጭን ጉዳዲ በጣም ስሩት ይጣጣቀዲ ተቋሽ ተገዲ ራሱ መተው ተዘጋዳ ለተው መመልከቻው ተገዲ አረውና ለሰጠኝ ወንድ የሰጠኝ ወንድ ባይዘ ተሳይታ ከላብራሽ ጠይቂ ወፋታሪት ያመራተውን አባለለ ጋር ያመራተውን ለሰጠኝ ጋር ያመራተውን ለሰጠኝ ጋር ያመራተውን ያማድራለው ተሰራው አሳቢ ወለዳም ሰነው ጉዱ ታጠገዴ ታሞት ዱጉን አሳቢ ወለዳም ሰነው ጉዱ ተባረከ ይበቃል አንዱ ታጠገዴ ተማንደርፋ እንደዚህ ሳይቤት ተማንደርፋ የከፈተ የዚህ ሳይቤት ተማንደርፋ እንደው ሰጠየ ሲሳይ ወንድም ሰጠየ ጀነራል ወንድም ሲሳይ ከመራ አንደባለ ይቆራ ቱንታለው ነው
እንዴት ሊቆራ ልቡ እንዲያምረው የባለየ ልጅ ከተማው ላይ ሲሳይነ የገደለው የትግሬ መከለ በለው የትግሬ ቋላ ምን ያድርግ ቀን ሲሰጠው ምን ያድርግ ቀን ሲጥረው የከተማው ሰው ቢገነግነው አይዲ ያስቀረው ይሄ መቀሌ ያንመጣ ቆርጣሚው ልጅ የሆመራ ልጅ ዛሬ ቢገለው ነጋለ ጉድ ስሪ የወልቃይት ልጅ የሚያንቀጠቅጥ በነጭ ጥይት የወልቃይት ልጅ የተገደየ ልጅ የወልቃይት ልጅ የተጀነነው የሞላገሩ አለ ቢባለው እናንተ ሆየ ይምጣ ወልቃይት ይምጣ ተገደየ እየተቆሰ በድምድም ክራሽ በድምድም ጓዴ ይምጣ ወልቃይት ይምጣ ክራክር ጠላት ጨብጦ የሚያስቀባጥር አይቀርም ምንም ቢሆን እኔ ወልቃይቶች እኔ ተገዶች ሰራቸው ቀጭን ያውም ተራራ እንደ ተከዜ እንደ አባይ ጠራ ልቡ የሞላ ነው የከራመሪት ማሪ ደማታት ሰበር የከራከር መሬት ማሪ ደማታት ጀግናው Kazaya